ታሪኩ የሚጀምረው ጎሬንግ በተባለ ወጣት ነው። ጎሬንግ ወደዚህ እስር ቤት ውስጥ የገባው በፈቃደኝነት ነው። ዓላማውም ለ6 ወራት እዚያ ቆይቶ ሲጋራውን ለማቆምና ዶን ኪኮቴ የተባለውን መጽሐፍ አንብቦ ለመጨረስ ነበር። በምላሹ ደግሞ ዲፕሎማ ይሰጠዋል። እስር ቤቱ ደ ፒት ይባላል። እያንዳንዱ ፎቅ ሁለት ሰዎች አሉት። መሃል ላይ አንድ ትልቅ ቀዳዳ አለ። በየቀኑ ከላይኛው ፎቅ ወይም ሌቭል 0 እጅግ ዘመናዊና ምርጥ ምግቦች የተጫኑበት ጠረጴዛ መውረድ ይጀምራል። ጠረጴዛው ላይ በእያንዳንዱ ፎቅ ላይ ለጥቂት ደቂቃዎችም ይቆማል። ጎሬንግ 48ኛው ፎቅ ላይ ሲነቃ አብሮት ያለው ትሪማንጋሲ የተባለ አዛውንት ነው። ትሪማንጋሲ ስርዓቱን እንዲህ ሲል ያብራራለታል። ከላይ ያሉት ይበላሉ፣ በታች ያሉት ይራባሉ። እኛ መሃል ላይ ያለነው ደግሞ ከላይ የሚተርፈውን እንበላለን። ጎሬንግ መጀመሪያ ላይ የተረፈውን ምግብ ለመብላት ይከብደዋል። ነገር ግን ረሃብ ሲጠናበት ይለምደዋል። ትሪማንጋሲ ሳሙራይ የሚባል እጅግ ስለታም ቢላዋ ይዟል። ይህ ቢላዋ ከጊዜ ወደ ጊዜ እየሳለ እንደሚሄድና የሰውን ሥጋ ለመቁረጥ እንደሚጠቅም ለጎሬንግ ይነግረዋል። በሁለተኛ ወር ጎሬንግ ሲነቃ ራሱን በአልጋ ላይ ታስሮ ያገኘዋል። ግድግዳው ላይ 171 የሚል ቁጥር ተጽፏል። በዚህ ፎቅ ላይ ምንም አይነት ምግብ አይደርስም። ትሪማንጋሲ ጎሬንግን ያሰረው በረሃብ ሲያብድ እንዳይገድለውና ይልቁንም ለምግብነት እንዲጠቀመው ነው። ትሪማንጋሴ ይህ የግል ጥላቻ አይደለም፣ ህልውና ነው እያለ የጎሬንግን ሥጋ ለመቁረጥ ሲዘጋጅ ሚሃሩ የተባለች ሴት በጠረጴዛው ላይ ሆና ትመጣና ትሪማንጋሲን ትገለዋለች። ጎሬንግ ከሞት ይተርፋል። ነገር ግን የሚቀጥለውን ሳምንት የትሪማንጋሲ ሥጋ እየበላ ሕይወቱን ለማቆየት ይገደዳል። በዚህ ጊዜ ነው ጎሬንግ የነበረውን ንጹሕ ሰብአዊነት አጥቶ ጨካኝ መሆን የሚጀምረው። በሦስተኛው ወር ጎሬንግ 33ኛ ፎቅ ላይ ይነቃል። አብሮት ያለው ኢሙንግሪ ትባላለች። እሷ ቀደም ሲል ወደዚህ እስር ቤት እስረኞችን የምትልክ አስተዳዳሪ ነበረች። እሷ በፈቃደኝነት ላይ የተመሰረተ መጋራት እንዲኖር ትጠራለች። የታችኛው ክፍል ሰዎች የሚበቃቸውን ያህል ብቻ እንዲበሉ ትለምናለች። ነገር ግን ማንም አይሰማትም። ጎሬንግ ግን ስርዓቱን የሚያውቀው በጭካኔ እንደሆነ ስለተረዳ በታችኛው ፎቅ ያሉ ሰዎች ካልሰማችሁ ምግባችሁ ላይ ጸዳዳለሁ ብሎ በማስፈራራት እንዲታዘዙ ያደርጋቸዋል። ይህ የሚያሳየው ሰላማዊ ጥሪ ረሃብ ባለበት ቦታ እንደማይሰራ ነው። ጎሬንግ ከባህራት ጋር በመሆን አንድ ትልቅ እቅድ ያወጣሉ። ምግብ ለሁሉም ፎቆች እኩል ለማከፋፈል ጠረጴዛው ላይ ተሳፍረው ወደ ታች መውረድ ይጀምራሉ። በመንገዳቸው ላይ ብዙ ግጭቶችም ይፈጠራሉ። ምግቡን ለመጠበቅ ሲሉ ብዙ ሰዎችን ይገድላሉ። አንድ ጥበበኛ ሽማግሌ ሲያገኙ ግን ምልክት መላክ አለባችሁ ይላቸዋል። ያ ምልክት ፓናኮታ የተባለውን ጣፋጭ ምግብ ነው። ይህ ምግብ ሳይነካ ወደ ላይኛው ፎቅ ከተመለሰ አስተዳደሮቹ ስርዓቱ እንዳልሰራና እስረኞቹ እንደተባበሩ ይረዳሉ ብለው ያምናሉ። ጎሬንግና ባህራት ቆስለውና ደክመው 333ኛ ፎቅ ላይ ሲደርሱ ጠረጴዛው ይቆማል። እዚህ ፎቅ ላይ የደረሰ ሰው የለም ተብሎ ይታሰባል። ክፍል ውስጥ አልጋ ስር ተደበቃ አንዲት ትንሽ ሕፃን ልጅ ያገኛሉ። ባህራት በደረሰበት ቁስል ምክንያት መንቀሳቀስ ያቅተዋል። ጎሬንግ ግን ለምልክትነት የጠበቃትን ያችን ፓናኮታ የተባለች ጣፋጭ ምግብ ለሕፃኗ ይሰጣታል። ሕፃኗ በከፍተኛ ረሃብ ስትበላው ሲያይ ጎሬንግ ትልቅ እውነት ይገለጥለታል። እውነተኛው መልእክት ምግቡ ሳይሆን በዚህ ጨካኝና ሰው በላ በሆነ ሥርዓት ውስጥ መትረፍ የቻለው ንጹሕ ሕፃን መሆኗን ይረዳል። ጠረጴዛው ከ333ኛው ፎቅ በታች ወዳለው ጥቁር ጨለማ ወይም ደ ቮይድ መውረድ ይጀምራል። ይህ ቦታ የመጨረሻው መዳረሻ ነው። እዚያ ሲደርሱ ጎሬንግ ከሕፃኗ ጋር ጠረጴዛው ላይ ሆኖ ወደ ላይ ለመውጣት ይዘጋጃል። ነገር ግን በዚያ ጨለማ ውስጥ ጎሬንግ የሞተውን የጓደኛውን የትሪማንጋሲ መንፈስ ወይም ምናብ ያየዋል። ትሪማንጋሲ እንዲህ ይለዋል፣ ጉዞ እዚህ ጋር አብቅቷል። መልእክተኛው ከደረሰ በኋላ መልእክቱ መገኘት የለበትም። ይህ ማለት ጎሬንግ በዚህ ጉዞ ውስጥ ሰው ገድሏል፣ የሰው ሥጋ በልቷል። ስለዚህ እሱ ንጹሕ ስላልሆነ ወደ ላይኛው ዓለም ከሕፃኗ ጋር ሊመለስ አይችልም። ጎሬንግ ራሱን ዝቅ አድርጎ ከጠረጴዛው ላይ ይወርዳል። በዚያ ማለቃ በሌለው ጨለማ ውስጥ ከትሪማንጋሲ ጋር እየተራመደ ይጠፋል። ይህ የእሱ የሞት ወይም የነፍሱ ዕረፍት እንደሆነ ይገመታል። ሕፃኗ ብቻዋን በጠረጴዛው ላይ ሆና ትቀራለች። ጠረጴዛው በድንገት በከፍተኛ ፍጥነት ወደ ላይ መወንጨፍ ይጀምራል። በመቶዎች የሚቆጠሩ ፎቆችን ሰንጥቆ አልፎ ወደ መጀመሪያው ፎቅ ወይም ሌቭል 0 ሲወጣ ሕፃኗን እናያለን። ፊልሙ የሚያበቃው ሕፃኗ ወደ ላይኛው ብርሃን ስትወጣ በሚያሳይ ምስል ነው። በመጨረሻም ዘ ፕላትፎርም ፊልም ብቻ ሳይሆን ለሰው ልጅ የቀረበ ትልቅ ማስጠንቀቂያ ነው።
ፊልሙ ሲያበቃ ጎሪንግ በጨለማው ጉድጓድ ውስጥ ቢቀርም ያቺ ሕፃን ልጅ ወደ ብርሃኑ መላኩ አንድ ትልቅ እውነትን ያሳያል። ይህም በጣም አስከፊ በሆነ ሁኔታ ውስጥ እንኳን ሰብአዊነትና ተስፋ መምረጥን ይቻላል የሚል ነበር። ያቺ ሕፃን ልጅ ወደ ላይኛው ፎቅ ስትደርስ ምን ሊፈጠር ይችላል? አስተዳዳሪዎቹ ስህተታቸውን አምነው ስርዓቱን ይለውጣሉ ወይስ እንደለመዱት አይናቸውን ጨፍነው ስቃዩን ይቀጥላሉ? ፊልሙ ለዚህ ጥያቄ መልስ አይሰጠንም። ይልቁንም መልሱ ለእኛ ለተመልካቾች ትተውልናል። ምክንያቱም እውነተኛ ጉድጓድ ወይም ደፒት እኛ የምንኖርበት ዓለም ነው። እኛ በላይኛው ፎቅ ላይ ስንሆን ከታች ያሉትን እናስባለን ወይስ ከታች ያሉትን ረግጠን ለመኖር እንጥራለን? ፕላትፎርም የሚነግረን አንድ ነገር አለ። ለውጥ የሚመጣው ከላይኛው አካል በሚሰጥ ትዕዛዝ ሳይሆን እያንዳንዳችን ካለን ጥቂት ነገር ላይ ለሌላው ለማካፈል ስንወስን ብቻ ነው። ለዛሬ ያዘጋጀውላችሁ የፊልም ትንታኔ ይህንን ይመስል ነበር። እናንተስ ስለ ፊልሙ መጨረሻ ምን ታስባላችሁ? ጎሪንግ በሕይወት ተርፎ ይሆን ወይስ ሕፃኗ የእሱ የህልም ውጤት ብቻ ነበረች? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እና ከተመቻችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷን በመጫን አዳዲስ የፊልም ታሪኮችን በቶሎ እንዲደርሱት ያደርጉ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።